የሚመጣው ከጽዳት ነው። አሁን ለምሳሌ ሸረሪት ምናምን እንደዚህ ያለበት አካባቢ ከአካባቢው አሁን ለምሳሌ ወደ አውስትራሊያ ብትሄዱ አውስትራሊያ የታወቀ እንስሳ አላቸው። ከአካባቢ የመጣ ምናምን ሞቃታማ ቦታ ምናምን ይባላል። በረሮ ግን ከጽዳት ነው የሚመጣው። ጽዳት ካለማጽዳት ነው። የፊንገር ቤት ያሉ በረሮች ግን ቤተሰብ ናቸው። አማርኛ ይሰማሉ፣ አይገደሉም። ምግብ ሲበላ እየሸተታቸው ይወጣሉ። የእናንተ ቤት ያለው በረሮ ከጎረቤት ለጎረቤት ተንሸራሽሮ የሚገባ ነው። እናንተ ቤት ያለው በረሮ አያቶቻችሁ ውርስ ያወረሳችሁ ቁም ሳጥን ውስጥ ነው። የእሷ በረሮ ግን ይለያል። የፊንገር በረሮ ይለያል። ሰላም ይሏቸዋል። ዩቲዩብ ላይ ወጥተው እስከ ዛሬ አላስተዋወቀችንም። ቱቱ ቡቱቱ ብቻ ናት እየመጣች የምትተዋወቀው እና ቡርቴ እኛ የት ሄደን ብለው ብቅ ብለው ምሳ ሰዓት ላይ ይቀርባሉ። ሰሀን ላይ አማርኛ ይሰማሉ። አፈር ብሉ ሲባሉ ይሰማሉ አማርኛ። እኔ አላውቅም። ኢትዮጵያ ውስጥ በረሮ አይቻለሁ። አሜሪካንም ሮች ሞልቷል፣ አይተናል። ግን አይሰሙም። የፊንገር ቤት ያሉ ብቻ በረሮች ናቸው ቋንቋ የሚሰሙትኝ። ለምን? ከመላመድ የመጣ ነው። አፈር ብሉ እያለ ሰውን ስትሳደብ ለምን ደውታል? ከመላመድ የተነሳ መጀመሪያ ቤትሽን አጽጂ። ሰውን ከመሳደብ እዚች ጋር ነው የምትጠርቡት ከማለት ቤትሽን አጽጂ። ውሻዬ በገንዘብ ውሻዬ ላይ ደግሞ የምታችሁ ገንዘብ በዳላር ነው የገዛሁት። ይለያል። የአሜሪካ ውሻ ማለት አስባችሁታል? ከሴት ከህፃናት ሴት እንስሳ ውሻ ሰው ወንድ ልጅ ሶስተኛ ላይ ነው አሜሪካን ሀገር ውስጥ ውሻ። ስለ ውሻዬ በኋላ እንቀጥላለን። ውሻ ስላልከው ውሻዬ ከአሜሪካን ሀገር ውስጥ ሶስተኛ ደረጃ ላይ ይገኛል። እንስሳ ውሾች አንድ ውሻ ብትመጣ 10 ዓመት ነው እዚህ ሀገር። ሕክምና፣ ፓስፖርት፣ ምግባቸው የተለያየ ነው። ኢንሹራንስ ምን ያሌላቸዋል። ሰው ነው ሰው መሆን የቀራቸው። የኔ ውሻውን ሰው ነው። ለሕክምና ለአንድ መድኃኒት $400 ነው የማወጣው። ገላቸውን ሴት ለሻምፖና ለኮንዲሽነር ሻምፖና ኮንዲሽነር ቤተሰብ ስንት ነው ንገሩኝ፣ እዚህ ጻፉልኝ። ለአንድ ውሻ $20 በላይ ነው እኮ ሻምፖ። ኮንዲሽነሩ እንደዛ። እኔ ጉራ አይደለም እውነትን ነው የምነግርህ። ውሻ ስላልከኝ ይኸው አሜሪካን ሀገር ውሻ ያላቸው ሰዎች አሉ። የራሱ አንድ ሩም ውስጥ ነው የሚኖረው። የሚበላው የተመጣጠነ ነው። ውሻው ሲገዛ $100 በምናምን አይደለም ከ$3000 በላይ ነው ውሻ የገዛሁት። እና ስለ ውሻ ቃል ይህንን ነው ማብራሪያ ከጠየቅ ማብራሪያ ይሰጣል። ጫማ አለው፣ የራሱ ልብስ አለው፣ ማበጠሪያ አለው፣ መከርከሚያ አለው፣ ጥርስ ብሩሽ አለው። አንተ ጥርስን በአገር ቤት እንደወድ እየፋክ ውሻው መፋቂያ በደንብ አለው፣ ምላስ ማስጃ አለው። ታዲያ ይሄ ሰው አይደለም እንዴ? ውሻ አይደለም አሜሪካን ሀገር ውስጥ ያለው ሰው ማለት ይቻላል። እና ወደ በረሮ ስንመለስ ውሻ ስላለኝ ነው ጋይስ። አሁን ስለሷ በረሮ ሳወራ ስለ ውሻ ካለኝ በደንብ ዘርዝር። አላለቀም። ውሻ ራሱ አላለቀም። መጫወቻ ቦታ አላቸው። ሌላ ሀገር ስትሄዱ እንደ ኢትዮጵያ ሀገር ሜዳ ላይ ጥላቸው አትሄዱም። ዴኬር ታስገባለክ፣ የውሻ ዴኬር። እሱንም ከፍለ ነው የኔ ጌታ፣ በነፃ የለም። ከሀገር እንቀሳቀሳል። እዛ ጠጁቱ ቤት ቁጭ ብላ የተራረፈ እየበላ አደር ብለህ ቂጡን ዘብጠው እንደ ኢትዮጵያ ውሻ አይደለም። ትተ ቤት ውስጥ መሄድ አትችልም። ገብተህ $500 ለሳምንት ዴኬር አስቀምጠክ ትሄዳለክ። እንደዛ ነው የአሜሪካ ውሻ የኔ ጌታ። እና ከፊንገር በረሮ ጋር እንዳታመሳስለው ብዬ ነው። የፊንገር በረሮ ምግብ ይከለከላሉ። ምግብ ስለራበው ነው የፊንገር በረሮ ላጥ ብሎ ከጠረጴዛዋ ስር የወጣው። መሮታል። ወይ ጉርሺ ወይ ለህዝብ አስተዋውቂም ብሎ ነው ቂብ ብሎ የወጣው። በረሮዋ ፍትህ ለሊያ በረሮ፣ ፍትህ ለሊያ በረሮ፣ ፍትህ ለፊንገር በረሮ፣ ፍትህ ለፊንገር በረሮ። ፍትህ እንጠይቃለን። ጭራሽ አልገደለችውም። ቤተሰብ ነው የለመደ ነው። እንዴት ይሞታል? እኔ አሁን በረሮ ባይ እግዚኦ መሐረነ ክርስቶስን ትላላችሁ። መጀመሪያ በሃይማኖታችሁ አውዝ ቢላሂ ምን ሸይጣን ረዥም ትሉና ትባረካላችሁ። ከዛ በኋላ አናቱን ትሉታላችሁ። አናቱን ካላችሁ በኋላ ታጸዳላችሁ በስፕሬ። እኔ አሁን እዚህ በፊት እንትን ያልኩበት ቦታ ሳር በጣም ስለሚበዛው የሸረሪት ምናምን ይመጣል። ወዲያው ነው መጥራት ያለባችሁ። በአንዱ እዚህ አሜሪካን ሀገር፣ በእኛ ሀገር እዚህ አሜሪካን ሀገር በየሳምንቱ በየምኑ ነው የሚረጩላችሁ።
ሆድሽን ትተሽ ምናል ለነገሩ በረሮችን አገያቸው ሂዶ ለዛ አፈር ብላ ተብሎ ጣል ተደረገ። አንድ በረሮ 10 ምናምን ልጅ ትወልዳለች። አንድ በረሮ 10 ምናምን ልጅ ትወልዳለች። ቤተሰብ 10 ምናምን ልጅ ነው የምትወልደው አንድ በረሮ። ወርውራ ወገባ ገደዋን የጣለችው ወይ አልተገደሉ። ይሄ የሚመጣው ስለ እኔ ቤት ከማውራትሽ በፊት እዛ ጋር ያሉትን ጽድት እንደዚህ አድርገው ነው የሚገቡት ቤታቸው። ግን በቤትሽን አስጂ። እኔ ይህንን ማህበረሰብ በረሮ አላቀረብኩለትም እስከዛሬ ለዚህ ማህበረሰብ። ጭራሽ ብሎ ደግሞ ከኪችን አልፎ በረሮ መኝታ ምለው ሊቪንግ ሩም ውስጥ ጠረጴዛ ላይ ይንሸራሸራል። መድኃኒዓለም ያሳያችሁ። ጠረጴዛ ላይ ይንሸራሸራል በረሮ። የት ምሳ? አንደኛ በረሮ የሚመጣው ጽዳት ካለማጽዳት፣ ሁለተኛ ምግብ ቦታ በልታችሁ ጠራርጋችሁ ካለመሄድ፣ እቃ ካለማጣጠብ፣ ከግማት ነው የሚመጣው በረሮ። በረሮ ያላችሁ በየቤታችሁ አልቅሱ። እኔ ያልኩትኝ የለመዱ ሰዎች ናችሁ። አሁን እናንተ ደህና ቤቱ ስላትኖሩ ትችላላችሁ።